እንኳን ወደዚህ ቻናል በሰላም መጣችሁ። እኔ ዶክተር አማኑኤል ነኝ። እንግዲህ በዚህ ቻናል ስለ አእምሮ ጤና፣ ፍቅር፣ ቤተሰብ፣ ትዳር፣ ልጅ አስተዳደግ በስፋትና በጥልቀት እናገራለን። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። የልጆችን ትኩረት ሊቀንሱ የሚችሉ 5 የወላጅ ልምምዶችን ነው የምነግራችሁ። እነዚህን 5 የወላጅ ልምምዶች ቆም ብላችሁ እንድትመለከቷቸው፣ እናንተ እያደረጋችኋቸውም ካሉ መለስ ብላችሁ እንድታዩቸው፣ የሚቀየሩትን እንድትቀይሩ የመነሻ ሀሳብ ልመጠቆም ነው ብቅ ያልኩት። ወደ መጀመሪያው ነጥብ ይሄዳሉ። በተደጋጋሚ ወላጆች ላይ የማየው አንዱ ክፍተት ይሄ ትኩረትን የሚጠይቁ ስራዎች፣ ንባብ ሊሆን ይችላል፣ የቤት ስራ መስራት ሊሆን ይችላል። ብዙ ጊዜ ልጆቻቸውን ከቅጣት ጋር የማያያዝ ነገር አያለውኝ። በል ከጨዋታ አንስተን በል የቤት ስራ እንስራ፣ ወይንም ከጓደኞቿ ጋር የምታሳልፈው መልካም ጊዜ አስቁመን በይ የቤት ስራችን ስሪ፣ ኦር ይሄንን ነገር አንብቢ እንላለን ማለት ነው። እና ይሄ የሚፈጥረው ነገር ምንድን ነው? በልጆች መካከል በልጆቹ ውስጥ በልጆቹ አእምሯቸው ውስጥ ንባብን ትኩረት የሚሰጥን ነገር ከመልካም ነገር ጋር ሶሼት አለማድረግ፣ ከግዴታ ጋር የማያያዝ፣ ከቅጣት ጋር የማያያዝ፣ እሱ ደግሞ የራስ መነሳሳትን በጣም በጣም ነው የሚገለው ማለት ነው። ምናልባት እንደ ወላጅ የተሻለው አማራጭ የሚሆን ልጆቹ ትኩረት ሰጥተው ለመስራት በሚሞክሩበት ጊዜ እነሱን ማበረታታት፣ እነሱን ጸባዮችን እየተከታተሉ ድጋፍና ሰፖርት ማድረግ በጣም የተሻለ መንገድና ብዙ ርቀት መሄድ ይችላል ማለት ነው። ሁለተኛው ነጥብ ደግሞ በቤት ውስጥ የስትራክቸር አለመኖር ማለት ነው። በጣም ከባድ ተጽዕኖ የሚያመጣ ነገር ነው። እሱም እንደዚሁ ልጁ ወይንም ልጅቷ መቼ ማንበብ እንዳለባት፣ የትኛው ሰዓት ላይ ቤት ስራው መስቀደም እንዳለባት፣ ጨዋታ መቼ እንደሚመጣ ሁሌ በየቀኑ የሚቀያየር ከሆነ ለልጆቹ ትኩረት ሰጥቶ ነገሮችን ለመስራት ስትራክቸርን ተከትሎ የሚሰሩ ነገሮችን ለመስራት የሚኖረው አስተዋጽኦ በጣም ዝቅተኛ ነው ማለት ነው። ስለዚህ እንደ ወላጅ የሚመከረው ነገር የጨዋታ ጊዜ በጣም የተወሰነ እንዲሆን፣ የቤት ስራቸውን የሚሰሩበት ሰዓት የተወሰነ እንዲሆን፣ ሁል ጊዜ ተመሳሳይ ሰዓት እንዲሰሩ፣ ተመሳሳይ ቦታ ላይ ቁጭ ብለው እንዲሰሩ፣ በህይወታቸው ውስጥ በልጆች ውስጥ ስትራክቸርን ኢንትሮዲውስ ስናደርግ ስትራክቸርን ስናመጣ ልጆቹ ትኩረታቸውን በዛው ልክ ከፍ የማለት ነገር አለው ማለት ነው። እና የሚቀያየር ስትራክቸር በየቀኑ ምን እንደሚያደርጉ፣ የትኛው እንደሚቀድም፣ የትኛው እንደሚከተል እንዳፈለጋቸው የሚቀያይሩት ከሆነ አገኝ እሱ ትኩረትን ሰጥቶ ነገሮችን የመስራት እድልንም በዛው ልክ ይቀንሳል ማለት ነው። አእምሯችን ተደጋጋሚ ለምናደርገው ነገር በተሻለ መንገድ ሪስፖንድ ያደርጋል። ሁላችንም እንደምታውቁት እና በተደጋጋሚ ኤክስፖዝ ካደረግነው አንድን ነገር በተመሳሳይ ሰዓት ኢቨን ሰዓቱ በሚደርስበት ጊዜ የማንበብ ፍላጎታችንን በዛው ልክ ከፍ ይላል፣ የመስራት ፍላጎታችን ከፍ ይላል፣ ትኩረት ሰጥተን የማድረግ ፍላጎታችንን በጣም ከፍ ይላል ማለት ነው። እና ስትራክቸር አለመኖር ሌላ ያየሁት ክፍተት ነው። መፍትሄው ስትራክቸርን መፍጠር ነው ማለት ነው። ሶስተኛው ነጥብ ደግሞ እንግዲህ በተደጋጋሚ ነገር አሁን ልጆችንም በትኩረት ሰጥተው የሚሰሯቸውን ነገሮች እንዲሰሩ ስናዛቸው የቤት ስራ ሊሆን ይችላል፣ የሚነበብ ነገር ሊሆን ይችላል። ትኩረት ሰጥተው የሚጠይቁ ነገሮችን በምናደርግበት ጊዜ ከበስተጀርባ የተለያዩ ድምፆችን ማሰማት ልምምድ አለን። አንዳንድ ወላጆች አይደል ቲቪውን እንከፍተዋለን ወይም ስልካችን ላይ የሆነ ነገር እንሰማለን። ልጆቹና ትኩረት ሰጥተህ ስማ እያለን እኛ ደግሞ በዚህ ትኩረታቸውን የሚሰርቅ ነገር ውስጥ እንጌጅ ስናደርግ እንገኛለን ራሳችን። እና እንደ ወላጅ ለልጄ ትኩረት ምን ያህል አስተዋጽኦ እያደረግኩኝ ነው? ለልጄ ዲስትራክሽን ነው አስተዋጽኦ እያደረግኩ ያለሁት ወይስ ለልጄ ትኩረት ነው ብለን መለስ ብለን ማየት በተሻለ መጠን ዲስትራክት የሚያደርጉ ትኩረት ሊሰርቁ የሚችሉ ባክግራውንድ ኖይዞች እነ ስልክ፣ እነ ቲቪ እና አይፓድ መቅረት ቢችሉ፣ በተወሰነ ጊዜ ተሰርቶ እስከሚያልቅ ድረስ መቆም ቢችሉ በጣም በጣም አስተዋጽኦ ይኖረዋል ማለት ነው። ያለበለዚያ እኔ እያወራሁ እየተጫወትኩ ሀሳቤ ዲስትራክትድ ሆኖ እዛ ልጄን ደግሞ በደንብ አድርገህ ፎከስ አድርገህ ስራ ማለት ከባድ ነው። ኢቭን ሌላ ሩም እንኳን ቢሆኑ ይሰሙናል። ስፒከር ላይ አድርገን ስንሰማው፣ ዩቲዩብ ላይ የምንሰማውን ነገር፣ ስልክ ላይ የምንሰማውን ነገር ልጆቹን አቴንሽን የሚያዝ እድሉ ከፍተኛ ነው እና የጸጥታ ጊዜ ቢሆን፣ የቤት ስራቸውን የሚሰሩበት ጊዜ፣ ንባብ የሚያደርጉበትን ጊዜ ብንችል አብረናቸው ቁጭ ብለን ማንበብ ሁኔታውና እድሉ ከፈቀደ፣ ያም ደግሞ የማይፈቅድ ከሆነ ሁሉን ቤቱን ጸጥ አድርገን ለነሱ ኮንዲሲቭ የሆነ ለማንበብ የሚመቻች አይነት ኢንቫይሮንመንት ቤት ውስጥ ብንፈጥርላቸው ትኩረታቸው በዛ መልኩ የመጨመር እድል ይኖረዋል ማለት ነው። አራተኛው ነጥብ ደግሞ እንግዲህ በተደጋጋሚ የምንሰማው ነገር የልጆች የማንበቢያ ክፍል ለልጆች ፍሬንድሊ መሆን አለበት ሲባል ሰምታችኋል አይደል? የተለያየ ጌጣጌጥ፣ የተለያየ አይነት ግድግዳ ላይ የሚለጣጠፉ ነገሮች፣ የተለያየ አይነት ማርከሮች፣ እርሳሶች እንዲኖሩ ብዙ ጊዜ ሲመከር ሰምታችኋል። ግን አይ ቲንክ እሱ ከትኩረት ጋር በጣም በተቃራኒ መንገዱ የሚቆራኝ ነው እና የልጆችን ክፍል ንጹህ ማድረግ ሲባል ንጹህ የሆነ የማንበቢያ ቦታ፣ ንጹህ የሆነ የማንበቢያ ስፍራ ለልጆቹ ማዘጋጀት ያስፈልጋል። ይሄ ቆሻሻ ንጽህና ሳይሆን አላስፈላጊ ትኩረትን የሚስቡ ነገሮችን፣ ሀሳባቸውን ሊያጨናንቁ፣ አእምሯቸውን ኮንትሮል ሊያደርጉ የሚችሉ ዲስትራክሽን በተገኘው አጋጣሚ ትኩረታቸውን ሊወስዱ የሚችሉ ነገሮችን በሙሉ አስወግዶ፣ እንዲያውም ቢቻል የሚመከረው ንጹህ ጠረጴዛ፣
እርሳስ የሚሰሩት ነገር ኦር የሚያነቡት ነገር የሚያዩት ዞር ቢሉም ወደዚህም ወደ ቀኝም ወደ ግራም ቢሄዱ የሚያዩት ነገር ትኩረታቸውን ብዙ የማይስብ ከሆነ በጣም የተሻለ ነው ማለት ነው። ስለዚህ ይሄ የሪዲንግ ኮርነር ብናዘጋጅላቸው የሚያነቡበት የሚሰሩበት፣ ፊት ለፊቱ ግን ብዙ ዲስትራክት የሚያደርግ በግድግዳው ላይ በጠረጴዛው ላይ ትኩረታቸውን የማይወስዱ ፕሌን የሆነ እንዲያውም ነጭ ንጹህ የሆነ ጠረጴዛ ማንበቢያ ቦታ ስፍራ ብናዘጋጅላቸው በቀላሉ ዲስትራክተር የመሆን እድላቸውን ይቀንሰዋል። እንደዚሁ ደግሞ የመጨረሻው ብዙ ጊዜ ያው ይሄን አድርግ ይሄንን ስራ ነው የምንለው አይደል? እኔ የምንለው አለው ፕሮዳክሽን ፎከስድ ወላጆች ነን አንዳንዶቻችን ብዬ ነው የማስበው። በቃ የምናስበው የተሰራውን ነገር የተደረገውን ነገር ነው ሜጀር የምናደርገው። አዎ ይህን ያህል አንብበሻል፣ ይህንን ሰርተሻል የሚል ትኩረት ላይ ነው ያለን። እንደ ኮርፖሬት ቢዝነስ ፕሮዳክሽን ላይ የምናተኩርበት ነገር በጣም በጣም ሰፋ ብለው ያዋለው። እኔ ከሱ ይልቅ እንዲያውም ፐርሰን ላይ ማተኮር ብንችል ከፕሮዳክሽን ፎከስድ ወደ ፐርሰን ፎከስድ ኮኔክሽን ብንፈጥር ልጆቹ ውስጥ በስሜታቸው ቀናቸው እንዴት ነበረ፣ ስሜታቸው ደህንነት ምን ይመስል ነበር፣ የሚያስጨንቅ የሚያሳዝን ውስጣቸውን የሚረብሽ ነገር አጋጥሟቸው ከሆነ እነሱን ቁጭ ብሎ መስማት ማዳመጥ፣ ከዛ በኋላ ወደሚሰራው ስራ መሄድ። ይህንን ስራህን ጨርስና ከዛ በኋላ ማውራህ ነገር ካለ ኤነርጂ ካለ አወራሃለሁ ሳይሆን ትኩረቱን የሚስበው ነገር አእምሮውን የያዘው ነገር የተቆጣጠራት ነገር ያጋጠማት ነገር ካለ መጀመሪያ ጊዜ ሰጥቶ እሷን መስማት። ከዛ ከተሰማን ከተረዳን በኋላ ያንን ፕሮሰስ ካደረጉ በኋላ ልጆች ወደሚሰራው ስራ መሄድ ማለት ነው። ከፕሮዳክሽን በኋላ ኮኔክሽን ከሚመጣ አይ ቲንክ ከኮኔክሽን በኋላ ፕሮዳክሽን ቢመጣ በጣም የተሻለ አስተዋጽኦ ይኖረዋል ማለት ነው። ያ ማለት 2 ደቂቃ 3 ደቂቃ 4 ደቂቃ ወስዶ ቀናቸው እንዴት እንደነበረ ቁጭ ብሎ መስማት፣ የሚሰሩት ነገር በጣም የሚያስጨንቅ የሚከብዳቸው እርዳታ የሚፈልጉ ከሆነ እሱም ማዳመጥ፣ ኦር ከዚህ በፊት ሞክረውት ያልተሳካላቸው አሁንም ብሞክረው አይሳካልኝም ብለው እያሰቡ ከሆነ እሱንም እንደገና መለስ ብለው ማየት፣ ውስጣቸው ያለ የሚመላለስ የሚሰሩትን ነገር የሚያነቡትን ነገር ውጤታማ እንዳይሆኑ ሊይዛቸው የሚችል ብላችሁ የምታስቡትን ማንኛውንም እንከን መሰናክል ከፊታቸው አስወግዶ ከዛ በኋላ እንዲሰሩ ማድረግ በጣም የተሻለ ነው ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እንደዚህ ናቸው። እንደዚሁ ደግሞ በተደጋጋሚ ሌሎች ጊዜዎችን ብቅ እያልኩኝ በተለያዩ ቶፒኮች ከእናንተ ጋር ውይይት አደርጋለሁኝ። ይህንን ቪዲዮ እንደተለመደው ሌሎች አዳርሱልን፣ ሰብስክራይብ አድርጉ፣ ተከታተሉን። ዶክተር አማኔ ነኝ። ሰላም ነው።